እሺ ክፍል 2 ሚስለኔስ ኤክሰርሳይዝ ወይም የምዕራፍ 5 የመጨረሻ ክፍል 2 ከ9 እስከ 15 ያሉት ጥያቄዎችን እንሰራለን። ፈጠን ብለን እሺ እዚች ምስል ላይ ባጭሩ እየጠየቀን ያለው ፋይንድ ዘ ኤሪያ ነው ያለን። ስለዚህ ይህንን ኤሪያ ለመፈለግ ትራፒዞይድ ፎርም ነው ያለው እንደምትመለከቱት ከዚህ ጋር ብንከፍላት ለሁለት እናም ታይምስ ቱ እናደርገዋለን። ማለት አንዷን ትራፒዞይድ እናውጣት ብንል አሁን ይችኛዋን ፓርት ብናወጣት ማለት ነው ይህን ትመስላለች። እሺ እዚህ ጋር 8.5 አለኝ። ይቺ ደግሞ ይችን 17 ለሁለት አካፍላታለሁ። 17 በሁለት ስትካፈል 8.5 8.5 አለኝ። ሌላ አስላንቴት እዚህ ጋር 12 አለችኝ። አሁን ኤሪያ ነው አይደለ? ፋይንድ ኤሪያ። ስለዚህ ትራፒዞይድ ኤሪያ ለመፈለግ ቤዝ 1 ፕላስ ቤዝ 2 ታይምስ ሄት ነው። ይችን እንደዚህ አልቲቲዩድ ላድርጋትና ይች ማለት ናት ሄት ማለት። ይችን እንዴት ላግኛት? እሺ አይደለም ቤዝ 1 ቤዝ 1 ቤዝ 2 እሺ ይችን ቤዝ 1 8 እስከዚህ ድረስ 8 አለኝ። 8.5 እዚህ ድረስ አለችኝ። ከዚህ ወደዚህ ያለችዋን ይችን ማግኘት እችላለሁ። ከዚህ ወደዚህ ያለችዋን እንዴት አድርጌ አይቻት? ታሪካዊ ጥያቄ ነች። ይቺ 8.5 ነች። አሁን እዚህ ጋር ማሳያችሁ ይቺ 8.5 ከዚህኛው ወስዳለሁ። ይሄ ሃይፖትነስ አለኝ። አሁን ይቺ ፓርት ትቀርኛለች። እሷን ፓርት እዚህ ጋር ለምጣና ልፈልግ እንደዚህ ታድርጋትና ይቺ 12 ሄቷ 8.5 ይቺ ፓርት ማለት ነች እና 8.5 ስኩዌር ሲደመር ይቺ ቤዝ ስኩዌር እኩል ይሆናል 12 ስኩዌር። ከዛ ምን አገኛለሁ? የዚችን ርዝማኔ ያገኛለሁ። ከዚያስ አሁን ይሄን ስሌቱን ለእናንተ ልስጥ፣ ያንዳንዱን ነገር አትጠብቁ። ከዚያስ በፓይታጎረስ መሰረት ይችን ካገኘሁኝ ከ8.5 ጋር ደምራትና ቤዝ 1ን አገኘሁ ማለት ነው። ይሄን ቤዝ ልቀጥል። ይሄ ቤዝ ደግሞ 8.5 ነው። ሁለተኛ ቤዝ ኖረኝ። ሄት ደግሞ 8.5 ነው። ሄት ኖረኝ። አንዷን ትራፒዚየም ኤሪያ አገኘሁ ሲባዛ በሁለት ቶታል ኤሪያ ይሆናል። ወደ 10ኛው ስመጣ shaded what is the area of one of trapezoid tiles? እዚህ ጋር ታይሎች አሉ። ትራፒዞይድ የሆኑ 4 አሉ። የእነዚህን ኤሪያ ነው የተፈለገው። ቶታል ኤሪያ ስንት ነው? በመጀመሪያ 10 በ10 የትኛው ነው 10 በ10? the side of trapezoid and square shape in the figure shown a side of interior square 10 በ10 ነው። ውጩ ደግሞ 30 በ30 ነው። በቃ 30 በ30 ነው። ቶታል ኤሪያ 30 ጊዜ 30 900 ቶታል ሴንቲሜትር ስኩዌር
ይቺ ደግሞ 10 በ10 ነች። 10 ጊዜ 10 100 ሲቀነስ 100 ሴንቲሜትር ስኩዌር ከቶታሉ ላይ 100 ስንቀንስ 800 ሴንቲሜትር ስኩዌር ጨረስን። ወደ 11ኛ ስንመጣ find area and perimeter of the figure below። እሺ ፐሪሜትር 14 ፊት ወደዚህ አለኝ፣ ወደዚህ 19 ፊት አለኝ፣ ወደዚህ 10 ፊት አለኝ። አሁን ማን ቀረኝ? እቺ ሳይድ እና እቺን ሳይድ መፈለግ ነው። ኦኬ አሁን እቺ ስንት ትሆናለች? 7 ከዚህኛው ነጸብራቅ 7 ወስዳለሁ። በጣም ጥሩ። ስለዚህ 7 ፊት እደምራለሁ ማለት ነው። አሁን ማን ቀሪ? ይቺ ማለት ደግሞ እሺ እዚህ ጋር ቁራትና ከዚህ ነጸብራቅ ስንት ወስዳለሁ? 14። አሁን ከዚህ ጀምሬ እዚህ ድረስ ብቻ ቀረች። እሺ ይቺ ደግሞ ስንት ትሆናለች? ኦኬ ይቺ 10 ለዚህኛው ነው በቀስት እያሳየኝ ነው። ከዚህ እስከዚህ 10 አለኝ፣ እዚህም 10 አለኝ። አበቃ አሁን ነገር ግን ቅድም ስቆጥር ይቺን 10 ፊት እዚህ አለችኝ ብዬ ነበር፣ የውስጠኛው ናት። እንደዛ ከሆነ ይቺን የመፈለግ ግዴታ ይኖርብኛል ማለት ነው። እንዴት አድርጌ? 12 ወደዚህ አለኝ። ጥሩ 10 ወደዚህ አለኝ። ጥሩ ሃይፖትነስ የለኝም። ፓይታጎረስ ቴረም እጠቀማለሁ። እንዴት ላድርግ? ወደዚህ 10 10 ስኩዌር ፕላስ ወደ ላይ 12 ስኩዌር እኩል ይሆናል ሃይፖትነስ ስኩዌር ኤች ስኩዌር። 10 ስኩዌር 100፣ 12 ስኩዌር 144፣ 144 እና 100 244 ኤች ስኩዌር which is equal to 244። ሄይት ማለት ሩት 244 ከሩት ሲወጣ 244ን የዚች ሌንግዝ ይሆናል። እዚችኛዋ ላይ የተሳሳተ ጥያቄ ነው። ዙሪያን ጨረስን። ኤሪያ ከዚያ በኋላ ቀላል ነው ኤሪያ መፈለግ። ይችን አንድ 7 እስከዚህ ድረስ 14 እስከዚህ ድረስ 10 24 7 በ24 ይሄንንም እንደዚሁ 12 በ14 እንደገና ይሄ ደግሞ 1/2 ቤዝ 12 ነው። ሄትን 12 ነው። ቤዝ 10 ነው። ሄት 12 ነው። ይሄና በዛና ሲካፈል ብሎ ትሪያንግል ስለሆነች ኤሪያ። እዚህ ስንመጣ ግን የተፈጠረው ችግር ምን መሰላችሁ? ዙሪያ የዚች ሴንቲሜትር አለችን። ጥሩ የዚች ርቀት አለችን። ነገር ግን እዚህ ጋር ያለው ርቀት አሁን ከዚህ የት ልውሰድ? ይቺ ሌንግዝ ይቺን ርዝማኔ ለማግኘት ይሄ ሄት አለኝ። ከዛ ወደዚህ ያለው ርዝማኔ ቢገኝ ፓይታጎረስ ተጠቅሜ ይቺን ሄት ፈልግ ነበር። ነገር ግን ከዚህ እስከዚህ ድረስ ያለው ርዝማኔ ስንት እንደሆነ ማወቅ አይቻልም። ይኸውላችሁ ከዚህ ጀምሮ እዚህ ድረስ ያለው በዚህ መሰረት 4ን አገኛለሁኝ። 4 አለኝ፣ ወደዚህ አንድ አለኝ፣ ወደዚህ አንድ አለኝ። ጠቅላላ 6 ነው። ይሄ እሱ ችግር የለም። አሁን ይህ 6 ከሆነ ከዚህ እስከዚህ ብቻ ስንት እንደሆነች ግን ማወቅ አይቻልም። ይሄንን ሁለት የዚህን ግማሽ ሁለት እንውሰድ አንልምና እቺኛው አስተት አለባት ጥያቄው። ወደ 12ኛው ስንሄድ when a whale turns once complete round we say that it makes one rotation if diameter 14 find the distance of the whale moves 2 revolution። አንድ ሰርክል አለ ዲያሜትሩ ስንት ይሆነ
14 የሆነ ዲያሜትር እና if the diameter of wheel find the distance to rotate ሁለት ጊዜ ሮቴት ቢያደርግ ባጭሩ ሁለቱ ዙር ስንት ይሆናል ነው። ሁለት ጊዜ ሲዞር ማለት አንድ ዙር ሁለት ዙር ሁለት ሲሽከረከር ማለት ሁለቱ ዙር። ሰርከምፈረንስ ፎርሙላ ምንድነው? ሰርከምፈረንስ which is equal to 2 pi r 2 times pi ፓይን ደግሞ 22 ሰባተኛ እንድንጠቀም አዞናል። 22 ሰባተኛ ራዲየስ ደግሞ 7 ነው። ለምን ዲያሜትር 14 ስላለን ዲያሜትር 14 ይላል እዚህ ጋር። እናም ግማሹ 7 ነው። 7 በ7 እዚህ ካንስል አውት እናደርጋለን። ማን ቀረችን? 2 ጊዜ 22 44 ሰርከምፈረንስ 44 ሆነ። አንድ ዙር ማለት ነው። ሰርከምፈረንስ ሁለት ሲሽከረከር 44 በ2 88 ይሆናል። 13ኛው ጥያቄ እዚህ አለ። 13ኛው ጥያቄ እሺ፣ የምትገርሙት ነገር ግን ትጠቀማላችሁ። አንድ ግን ቴንክ ዩ የሚል ኮሜንት የሚሰጥ ሼር ማድረግ ላይ ግን እጃችሁን ይዛችኋል። እሺ 13ኛ ይሄ ራስ ወዳድነት ነው። ባይዘው ራስ ወዳድነት አታብዙ። እሺ the figure showed right it makes up of a semicircle and triangle. Find the area of figure. በቃ ኤሪያ የዚህን ግማሽ ክብ area of circle area which is equal to pi r square ግማሽ ስለሆነ ይሄ ኦቨር ታደርጋላችሁ። ከዛ የኮኑን ትደምራላችሁ። ወደሚቀጥለው እንሂድ። እነዚህ ፓራላል ስለሆኑ የነዚህኞቹን ቫልዩ ለእናንተ የቤት ስራ። እሺ ስፖርት ፊልድ አለን እዚህ ጋር ቀላል ስለሆኑ ሁለቶቹ። እዚህ ስፖርት ፊልድ ላይ ፋይንድ ኤሪያ ኦፍ ፊልድ ኤሪያ ኦፍ ፊልድ ኤቢ 100 ነው። ለዚህ 100 ካለኝ ኤዲ 40 አለኝ። እዚህም ጋር ብቆርጠው 40 ሲባዛ በ100 የውስጠኛውን ኤሪያ ያገኘሁኝ። የዚህ ውስጠኛውን ማን ቀረኝ ግን ከዳርና ከዳር ሁለት ግማሽ ግማሽ ክቦች ይሄ 400 ይሆናል ባጭሩ ኤሪያ የውስጠኛው። የዚችና የዚች አንድ ሰርክል ይፈጥራሉ። ወደዚህ ያለው ርዝማኔ 40 ነው እያለን ነው እና አንድ ክብ ፈጠረልን። ራዲየስ 20 እንወስዳለን። በቃ አንድ ክብ እና 400 እና የዚህን ኤሪያ which is equal to pi r square ነው። ራዲየስ 20 ነው። ይሄን ተጠቅማችሁ ሁለቱን መደመር ነው ኤሪያ። ዙሪያ ከተፈለገ ደግሞ ወደዚህ 100 አለን፣ ወደዚህ 100 አለን 200። አሁን ማን ቀረችን? እቺ ሰርከምፈረንስ እና እቺ ሰርከምፈረንስ። ሁለቱ ሰርከምፈረንሶች አንድ ሰርክል ይሞላሉ። ሰርከምፈረንስ which is equal to 2 pi r ራዲየስ ስንት አለን? 20 40 ማለት 20 ነው ግማሹ። በዚህ መሰረት ሰርከምፈረንስ እናገኛለን። ዩኒት 6 ተቀምጦላችኋል እዛው ጋር። መምህር ማማሪ ከማሚ ማትስ ዩቲዩብ ስቱዲዮ። ደስ ካላችሁ ተጠቅማችሁ ማውጣት ብቻ ትችላላችሁ።